የትላንትና ሐዘን በኢየሱስም ትረሳላችሁ። በክርስቶስ በኢየሱስም ሐዘናችሁ ወደ ደስታ ይለወጣል። ትካዚያችሁ በኢየሱስም ወደ ደስታ ይለወጣል። ማጣታችሁ በኢየሱስም ወደ ማግኘት ይለወጣል። በክርስቶስ በኢየሱስም ዝቅታችሁ ወደ ከፍታ ይለወጣል። ኢየሱስ ክርስቶስ ውስጥ ያላችሁ በተለያየ ሐዘን ውስጥ ያላችሁ ለእናንተ ከእግዚአብሔር ዘንድ የሰማሁት አንድ ድምፅ አለ። ይሄን በሕይወታችሁ ላይ ማወጅ ፈልጋለሁ። ኢየሱስ ክርስቶስ ጌታ ነው። ለዚህ ፔጅ አዲስ የሆናችሁ ፎሎ በማድረግ ቤተሰብ ሁኑ። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። የአምላካችን የእግዚአብሔር ቃል ስናገር ዮሐንስ ወንጌል ምዕራፍ 16 ከቁጥር 20 ላይ ጀምሮ የአምላካችን የእግዚአብሔር ቃል እንደዚህ ብሎ ይናገራል። እውነት እውነት እላችኋለሁ እናንተ ታዝናላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይላችኋል። ነገር ግን አለና ሐዘናችሁ ወደ ደስታ ይለወጣል አለ ኢየሱስ። ኢየሱስ ክርስቶስ ጌታ ነው። አሁን በተለያየ ሁኔታ ውስጥ ወይም በተለያየ ጭንቀት ውስጥ ያላችሁ፣ በተለያየ ሐዘን ውስጥ ያላችሁ ለእናንተ ነው ይሄ ድምፅ። ኢየሱስ ክርስቶስ ጌታ ነው። ሐዘናችሁ ወደ ደስታ ይለወጣል። ትካዜያችሁ ወደ በረከት በኢየሱስም ይለወጣል። ክብር ለኢየሱስ ክርስቶስ ይሁን። በምንም አይነት ሐዘን ውስጥ ልትኖር ትችላለህ፣ ልትኖሪ ትችያለሽ። ነገር ግን ያ ሐዘናችሁን እግዚአብሔር አምላክ ወደ ደስታ በኢየሱስ ክርስቶስም ይቀይርላችኋል። ኢየሱስ ጥቂት ጊዜ ታያላችሁ፣ ጥቂት ጊዜ አታዩኝም አለ እና ለሚከተሉ ለደቀ መዛሙርቶች ግራ ገባቸውና ጥቂት ጊዜ ታያለ፣ ጥቂት ጊዜ አታይም ማለት ምን ማለት ነው? ይሄ ምድር ነው አሉና በውስጣቸው ሲያስቡ ኢየሱስ ክርስቶስ እንደዚህ አለ። ሴት ልጅ አለ የመውለጃው ወራት በቀረበ ጊዜ እጅግ ትጨነቃለች አለ። ነገር ግን ከተጨነቀች በኋላ ያ ልጅን ከወለደች በኋላ ደግሞ አለ በዓለም ላይ ሰው ተገኝቷልና በወለደችው ልጁን በማየት ሐዘንም ትሆናለች አለ፣ ትረሳለች አለ። ኢየሱስ ክርስቶስ ጌታ ነው። በእናንተ ጉዳይ ላይ፣ ባስጨነቀው ጉዳይ ላይ፣ ባወካችሁ ጉዳይ ላይ የእግዚአብሔር እጅ ሲገለጥ ሐዘኑ ወደ ደስታ ይለወጣል ማለት ነው። ኢየሱስ ክርስቶስ ጌታ ነው። የትላንትና መከራ በኢየሱስም ትረሳላችሁ። የትላንትና ሐዘን በኢየሱስም ትረሳላችሁ። በክርስቶስ በኢየሱስም ሐዘናችሁ ወደ ደስታ ይለወጣል። ትካዚያችሁ በኢየሱስም ወደ ደስታ ይለወጣል። ማጣታችሁ በኢየሱስም ወደ ማግኘት ይለወጣል። በክርስቶስ በኢየሱስም ዝቅታችሁ ወደ ከፍታ ይለወጣል። ኢየሱስ ክርስቶስ ያድናል። ሃሌሉያ። ብዙ ዓመታትን ያለቀሰችው ሐና፣ በመካንነት የምትታወቅ ሐና፣ ልጅ ባለመኖር የምትታወቅ ሐና እግዚአብሔር ያላት ዘመን ላይ፣ እግዚአብሔር ባየላት ዘመን ላይ፣ እግዚአብሔር ጸሎቷን በሰማ ዘመን ላይ ልጇን ካገኘችው በኋላ የትላንትና ሐዘኗን ረሳች። በክርስቶስ በኢየሱስ ስም አንዳንዶቻችሁን እግዚአብሔር ሐዘን ሲያስረሳ አይቻልም። በክርስቶስ ሕያው ስም አንዳንዶቻችሁ እግዚአብሔር ጭንቀትን፣ መከራን፣ አበሳን ሲያስረሳችሁ አያል። ከዚህ ቀን ጀምሮ መከራን ትረሳለህ፣ ሐዘንን ትረሳለህ፣ ብቸኝነትን ትረሳለህ። በክርስቶስ በኢየሱስ ዋይታን ትረሳለህ። እንደ ማይት ኔም ኦፍ ጂሰስ እግዚአብሔር ያስረሳችኋል። እግዚአብሔር ያስረሳሻል። ይሄ ጊዜ ትረሻለሽ። ይሄ ዓመትን ትረሻለሽ። የመከራ ወራት፣ የሐዘን ወራት በኢየሱስም ትረሳላችሁ። ኢየሱስ ክርስቶስ ጌታ። ሐና ልጇን ካገኘች በኋላ አፌ በጠላቶቼ ላይ ተከፈታለች፣ በመዳኔ ደስ ብሎኛል አለች። እንደ እግዚአብሔር ቅዱስ የለምና፣ እንደ አምላካችን ጻድቅ የለምና አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና አለችው። አቀፈችው። ትላንትና የሌላትን ልጅ እግዚአብሔር ሰጥቷት አቀፈችው። በክርስቶስ በኢየሱስም በዚህ 5 ወር ውስጥ እግዚአብሔር አንዳንዶቻችሁን የተናገረው ያ የተስፋ ቃል ያሳቅፋችኋል። ታቀፋላችሁ በኢየሱስ ስም፣ ትይዛላችሁ በኢየሱስ ስም፣ ይፈጸምላችኋል በኢየሱስ ስም። ኢየሱስ ክርስቶስ ጌታ ነው። ይሄ መልእክትን ለብዙዎች ሼር በማድረግ መልእክትን አድርሱ። እግዚአብሔር ይባርካችሁ። ጋድ ብሌስ ዩ።